ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ ሰው ነኝ። መች በመች አይናና ያለው ብዬ ይህ መልእክት እጅግ ብዙ ሰዎችን ያስደነገጠ እጅግ ብዙ ሰዎችን የረበሸ መልእክት ነው። ለመሆኑ ሌይላ ኑር ሰቦ በእስር ቤት ምን ቢደርስባት ነው ለመሞት ድምፅ ሆኖኝ እኔ ከምችለው በላይ ጉዳዩ ከኔ በላይ ከኔ አቅም በላይ ሆኗል ያለችው? ለመሆኑ ምን ቢደርስባት ነው? በሳውዲ የሞት ፍርድ የተፈረደባት ሌይላ ኑር ሰቦ በታምር ከ13 ዓመታት እስር በኋላ ከተንጠለጠለባት ገመድ እንዴት ተረፈች? እንደሚታወቀው ሌይላ ኑር ሰቦ በሳውዲ አረቢያ በአሰሪዋ ሊደርስባት በነበረው ያስገድዶ መድፈር ጥቃት ራሷን ለማትረፍ በወረወረችው ቁስ የ7 ዓመት ልጅ መግደሏ የሳውዲ ፍርድ ቤት የሞት ፍርድ ውሳኔ ማስተላለፉ ይታወቃል። በዚህ መካከል እርሷን ለማስፈታት እጅግ በጣም በርካታ ውጣ ውረዶችን በርካታ ችግሮች ተከስተዋል። ጉዳዩን በተመለከተ አዎንታ በርሲሳ የሚባል ግለሰብ ፍሬ ሀሳቡን እንደሚከተለው ይገልጿል። ይህን ፍሬ ሀሳብ ካዳመጥን በኋላ እንደገና ተመልሰን ገብታለችም። ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው በሳውዲ አረቢያ የሞት ፍርደኛ የነበረችውን ሌይላ ኑር ሰቦን በዚህ ቪዲዮ ልናስባት ፈቀድን። የዛሬ 2-3 ዓመት ገደማ ሰፊው የቲክቶክ ማህበረሰብ ለሌይላ ኑር ሰቦ ከ38 ሚሊዮን ብር በላይ መሰብሰቡን ታስታውሳላችሁ። ሌይላ ኑር ሰቦ የቡታጀራ ልጅ ስትሆን በሳውዲ አረቢያ የቤት ሰራተኝነት ተቀጥራ የምትሰራ ልጅ የነበረች ሲሆን እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ሕፃን ልጅ ላይ ስላረፈ ልጁን ለሞት አዳርጎት ሳውዲ አረቢያ በዚህ ጉዳይ በዋለው ችሎት የሞት ፍርድ በይኑባት ነበር። በይኑባት 8 ዓመትም እስር ቤት ታስራ ነበር። እንደነገሩኝ በሳውዲ አረቢያ የወንጀለኛ መቅጫ ሕግ መሰረት ቪክቲም ቤተሰቦች የሞት ቅጣትን ወደ ካሳ መቀየር ስለሚችሉ ሌይላ ኑር ሰቦ 2 ሚሊዮን ሪያድ ከፍላ ቅጣቷ ከእስር ቤት መውጣት እንደምትችል ስለፈቀዱ የዛሬ 3-2 ዓመት ገደማ እንግዲህ ይህንን ለማድረግ ነበር ሰፊው የቲክቶክ ማህበረሰብ እርዳታ ማሰባሰብ ውስጥ የገባው። በዚህም ስለዚህ በውጭ ሀገራት የሚኖሩ ኢትዮጵያውያን እና ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ከ38 ሚሊዮን ብር በላይ ሰብስበው የተፈለገውን 2 ሚሊዮን ሪያል ለሚመለከታቸው ቪክቲም ቤተሰቦች መሰጠቱን በኢትዮጵያ ኤምባሲ በሳውዲ አረቢያ የኢትዮጵያ ኤምባሲ በኩል መሰጠቱን፣ ቀሪው ለሌይላ ኑር ሰቦ ቤተሰቦች ቡታጀራ መሰጠቱን ሰምተን ነበረ። ይሄን ከሰማን ዛሬ ወደ 3ኛ ዓመታችን እየተጠጋን ያለው። በዚህ ውስጥ ተስፋዬ ጀጎል እርዳታ፣ ወንድም ካሊድ ፋውንዴሽን እና ፓስተር አብነት የመሳሰሉ ሰዎች ተሳትፈዋል። በጎ አድርጋቸዋል እና እንግዲህ ክሊር ለረጂው የቲክቶክ ማህበረሰብ ክሊር የሆነ ኢንፎርሜሽን ልሰጡት ይገባል። ብሩ ከተሰጠ ለቪክቲም ቤተሰቦች 2 ሚሊዮን ሪያል ከተከፈለ ለመጀመሪያ 8 ዓመት ልሰን እንመጣለን። ጥቅል ሐሳቡ ሌይላ ኑር ሰቦ በሳውዲ ለስራ የገባችበት ቤት በቤቱ አባወራ የመደፈር ጥቃት ሊደርስባት ሲል ራሷን ለመከላከል ጥቃት አድራሹ ላይ የወረወረችው ቁስ በ7 ዓመት ልጅ ላይ በድንገት አርፎ የልጁ ሕይወት በመቀጠፉ የሳውዲ መንግስት የሞት ፍርድ ፈርዶባት ነበረ። በዚህ መካከል የሳውዲ የወንጀለኛ መቅጫ ሕግ እስራትን ወደ ብር የመቀየር ስለሚችል ከኢትዮጵያውያን በተሰበሰበ 38 ሚሊዮን ብር ልጅ ለሞተባቸው ቤተሰቦች 2 ሚሊዮን ሪያድ እንዲከፍሉ መደረጉ ይታወሳል። እነዚህ ሰዎች ማህበራዊ ሚዲያ ላይ በመጥፎ ስማቸው ሲነሳ እናስታውሳለን። ከሀገር ውስጥ እና ከሀገር ውጭ ካሉ ኢትዮጵያውያን 38 ሚሊዮን ብር ተሰብስቦ 2 ሚሊዮን የሳውዲ ሪያል ከተሰጠ በኋላ ለምን አልተፈታችም በሚል ጠንካራ ትችት ሲደርስባቸው ነበር። ብሩ ከተከፈለ ለምን አትፈታም? 3 ዓመት ድረስ ለምን ቆየች? በሚል ሀሳብ ሲንሸራሸር ሰዎችም በሰፊው ሲተቹ መቆየታቸው ይታወሳል።
ይህን ሁሉ ሂደት አልፋ ከሳውዲ እስር ቤት እፈታለሁ ብላ አስባ የነበረችው ሌላ የመጨረሻ ተስፋ ቆርጣ መሞት እፈልጋለሁ ድምጹ ነው ይባካችሁ የሚል ድምጽ ማሰማት ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተቀብሏል አይደለም እንዴ? ምን ነው? እሺ አሁን ያለችበት ሁኔታ እንዴት ነው? እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው ችለች። ይህ ለብዙ ሰዎች እጅግ አስገራሚና አስደንጋጭ መልእክት ነበር። ምክንያቱም ሌላ ያለችው እንድፈታ ድምፁ ነኝ ሳይሆን መሞት እፈልጋለሁ እንድሞት የሞት ፍርዱ እንዲፈጸም ድምጽ ሁኑኝ በሚል ያስተላለፈችው መልእክት እጅግ የብዙዎችን ልብ የሰበረ ያስደነገጠ ነበር። በሁኔታው ተስፋ የቆረጠችው ሌላ ለመፈታት ሳይሆን ለመሞት ድምጽ ሁኑኝ የሚል ድምጽ ማሰማቷ ብዙዎችን አስደንግጧል። ይህንን የሰሙ ቲክቶከሮችም ጉዳዩን ወደ ሚዲያ ይዘውት መጥተው ነበረ። በእውነትም በድምጽ የተሰማው ነገር እንኳን እስር ቤት ላለ ሰው ከውጭ ላለ የሚያስፈራ ነበር። በሁኔታው የተደናገጡት እናቷ እጅግ አሳዛኝ መልእክት አስተላልፈው ነበር። በእውነቱ ይህ መልእክት ብዙዎችን ያሳዘነና ያስደነገጠ ነበር። ብሩ ከተከፈለ የሳውዲ መንግስት ስለምን ልጅቷን ሌላን አይፈታትም የሚል ጥያቄ ሁሉ እየተንሸራሸረ ነበር። በነገሩ ተስፋ የቆረጡት ቤተሰቦቿ መብቷን ለመጠየቅ ጉዳዩን ወደ ሚዲያ ለማውጣት ጥረት ሲያደርጉ ከኮሚቴዎቹ መካከል ጉዳዩ ሚዲያ ላይ ከወጣ ነገሩ ይጠብቅባታል በሚል ክልከላ እንዳደረጉባት ይናገራሉ። በቅርቡ ከኢድ በኋላ ትፈታለች፣ ስለዚህ ዝም በሉ ተብለናል በሚል መልእክታቸውን አስተላልፈው ነበር። ኢድ ካለፈ በኋላ ትፈታለች ከተባለ በኋላ አሁንም ኢድ ሲያልፍ አልተፈታችም። በዚህ ወቅት ማህበራዊ ሚዲያ ላይ ለምን አልተፈታችም የሚል ጥያቄ ተነስቶ ነበር። ከዚህ ሁሉ ግርግር በኋላ ሌላ እሁድ ወደ ሀገሯ እንደምትገባ ከአንድ ታዋቂ ሚዲያ ዜና ተሰማ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ሜሴጅ ምን ልበላችሁ ለአመታት ስጠብቀው የነበረ ሜሴጅ ነው። ምርጥ የአመቱ ሜሴጅ ብየዋለሁ። እንስማው። እኔ ብቻ ሳይሆን እናንተም በጉጉት የምትጠብቁት ስለሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ሙቤ እንዴት ነህ? አማን ነው? ቤተሰብ ሰላም ነው? አላህ ሰላምን ኸይረን ያብዛው። ሐቂቃ እህት ሌላን በሚመለከት ብዙ ጊዜ ነው በሪካርድ በመደወል በጽሁፍ እየጠየቀኝ ያለ ታላቅ ወንድማችን ነህ። ከጀርባ ብዙ ሰዎች እንደሚጠይቁ ያው የታወቀ ነገር ነው። ሚዲያ ላይ እንደመስራት መጠን ማለት ነው። አልሐምዱሊላህ አሁን ደግሞ ያው ጊዜው ደርሶ አላህ ያለው ጊዜ የፈቀደው ሰዓቱ ደርሶ የሚመጣው እሁድ ወደ አዲስ አበባ እንደምትሳፈር ተረጋግጧል ማለት ነው። አልሐምዱሊላህ ለሷ ጉዳይ በሚል የተጨነቁ ገንዘባቸውን ያወጡ ዱዓ ያደረጉ በጉልበታቸው የለፉ ሰዎቿ ዘመድ አዝማድ ኢትዮጵያዊ በሙሉ ወይም ክርስቲያን ሳይል ህብተን ዋጋ የከፈለ ማህበረሰብ ነው። አልሐምዱሊላህ እንኳን ደስ አላችሁ። በርካታ ሚዲያዎች በርካታ ሰዎች ሀሳቡን ሲያንሸራሽሩት ነበር። በርካታ ሰዎችም በደስታ ሲፈነጥዙ ነበር። ይህ ዜና ከተሰማ በኋላ የሌላ ኮሚቴ አንዱ አባል የነበረው ወንድም ካሊድ ለታሪክ ይቀመጥ በሚል መረጃውን በራሱ ቲክቶክ አካውንት ማጋራቱ ይታወሳል። ወንድም ካሊድ ይህንን መረጃ ካሰራጨው በኋላ በርካታ ታዋቂ ሚዲያዎችም ጉዳዩን ሽፋን ሰጠውታል። እንኳን ደስ ያላችሁ መልእክትም ሲያስተላልፉ ተስተውሏል። በዚህ መካከል የሌላን ጉዳይ ኮሚቴነት ይዘውት ከነበሩ ሰዎች ትችት ሲደርስባቸው ነበር እና ሌላ አዲስ አበባ ከገባች በኋላ
ተስፋዬ ሀረርጌው በቲክቶክ የቀጥታ ስርጭት ላይ በጉዳዩ ዙሪያ ሲወያዩ ተመልክተናል። አላግባብና ሀሜትና ትችት እንደደረሰባቸው የተደረገ ውይይት ነው። በጉዳዩ ላይ በርካታ ኢትዮጵያውያን ተደስተዋል። በርካታ ሰዎችም ሀሳብ አስተያየታቸውን ሲሰጡ ነበር። እንግዲህ በጥቅሉ ሌይላ ወደ ሳውዲ አረቢያ ለስራ በሄደችበት ቤት ውስጥ በተከሰተ ጉዳይ በድንገት ሊደፍራት የነበረን አሰሪዋን ራሷን ለመከላከል በሚል የወረወረችው ቁስ እንግዲህ ሌላ 7 ዓመት ህፃን ላይ በማረፉ በድንገት ያርፋል። ልጁ ህይወቱ ካለፈ በኋላ የሳውዲ መንግስት የሞት ፍርድ ይፈርድባታል። ነገር ግን የሳውዲ መንግስት የሞት ፍርድ ከፈረደባት በኋላ እንግዲህ በርካታ ኢትዮጵያውያን ባደረጉት ርብርብ የሞት ፍርዱ ወደ ገንዘብ እንዲቀየርላት ሆኖ ነበር። እንግዲህ የሞት ፍርዱ ወደ ገንዘብ የተቀየረላት የሳውዲ አረቢያ መንግስት የወንጀለኛ መቅጫ ህጉ እስራትን ወደ ገንዘብ መቀየር እንደሚችል ስለሚጠቅስ እንግዲህ የሌይላም ጉዳይ ከእስራት ወደ ገንዘብ ተቀይሮላት ከበርካታ ኢትዮጵያውያን 38 ሚሊዮን ብር ተሰብስቦ 2 ሚሊዮን የሳውዲ ሪያል እንደተሰጡ ለሟች ለልጅ ለሞተባቸው ቤተሰቦች 2 ሚሊዮን የሳውዲ ሪያል ከተሰጠ በኋላ እንግዲህ ሌይላ እንድትፈታ ሆኗል ማለት ነው። በዚህ መካከል እንግዲህ በርካታ ነገሮች አልፈዋል። ኮሚቴው ሲወቀስ ነበር። ይህ ኮሚቴ አላግባብ መሆኑ በርካቶች እየገለጹ ነው። ነገር ግን ሌይላ ሳትፈታ ብትቀር ኑሮ ኮሚቴው ተጠያቂ እንደሚሆንና ኮሚቴው ብር እንደበላ የሚያሳብቡ ሰዎች በርካቶች ነበሩ። ነገር ግን ሌይላ ተፈታ ወደ ሀገሯ ከገባች በኋላ ይህ ኮሚቴ ነፃ እንደሆነ ታውቋል። እንግዲህ በዚህ ጉዳይ በርካታ ኢትዮጵያውያን ተደስተዋል። ሌይላ ወደ ሀገሯ በመግባቷ የልፋታቸው ውጤት በማየታቸው በርካታ ኢትዮጵያውያን ተደስተዋል። በርካታ ኢትዮጵያውያን እንኳን ደስ ያለሽ እንኳን ለሀገርሽ አበቃሽ የሚል መልእክት አስተላልፈዋል። ከዚህ በላይ ደግሞ ቤተሰቦቿ ለ13 ዓመታት አንድም ቀን የልጃቸውን ጉዳይ ሳይተው ሲከታተሉ የነበሩ ቤተሰቦቿ እጅግ ከሚባለው በላይ ደስተኛ ሆነዋል። እንግዲህ በኤርፖርት ያየነው ይሄንን ነው። ኤርፖርት ላይ የሚሆኑት ታጠው እንግዲህ አይተናል። ደስታቸውን እንዴት መግለጽ እንዳቃታቸው አይተናል። በርካታ ኢትዮጵያውያንም በኤርፖርት ተገኝተው አብረው የደስታው ተካፋይ ሆነዋል። እንግዲህ ሌይላ ሰይድ ኑር ለሀገሯ በመብቃቷ ሁላችንም ደስተኞች ነን። እንኳን ለሀገርሽ አበቃሽ የሚል መልእክት በርካታ ኢትዮጵያውያን መልእክታቸውን እያስተላለፉ ነው። እንግዲህ በደስታው ይፋበት ነው የምንለው። ለዛሬ የነበረን መረጃ ይሄው ነው። መረጃውን ከወደዳችሁት ላይክ በማድረግ ሀሳባችሁን አጋሩ። ቻው ቻው።